አልሄድም አልኳቸው። ምን ልላት ነው? ኢዮብ እንደዚህ ሆኖ ልላት ነው? ለምን እንደዚህ ሆነብኝ? አይ ዶንት ኖ። ሞት እንዳለ ማወቀላ ለምንድን ነው የማይለመደው? ሞት ሁሌ እንደነግጣለን። ልክ አዲስ ነገር እንደመጣ ጀስት ኪፕ ኳይት። አጠገባቸው ቁጭ ላይ ዝም ነው። አንድ ሰው የእውቀት ከፍታ ላይ መድረሱን የምታውቂው አላውቅም ማለት ሲጀምር። አንድ ጊዜ አንዲት ልጅ የ15 ዓመት ልጅ ነች። እናቷ በጣም የጸሎት ሰው ነች። ቤተ ክርስቲያን ገብታ ከቤተ ክርስቲያን ስትወጣ መኪና ገጫት እና ሞተች። እናትየውን ሂድና ጽናናት አሉኝ። አልሄድም አልኳቸው። ምን ልላት ነው? ኢዮብ እንደዚህ ሆኖ ልላት ነው? እንዴት ነው ኤክስፕሌን የማደርገው? ይሄንን አላውቅም። ቤተክርስቲያን ገብታ ስትወጣ ነው የተገጨችው። እናትየዋ በጣም የጸሎት ሰው ነች። ምን ብዬ ላስረዳት ነው? ምን ብዬ ላጽናናት ነው? ለምን እንደዚህ የሆነብኝ? አይ ዶንት ኖ። ለምን እንዲህ ተፈጠረብኝ? አላውቅም። አንዳንዴ ፒናዬ ሰዎች ጋር ሄደሽ በቃላት አይደለም የምታጽናኛቸው። ጀስት ኪፕ ኳይት። አጠገባቸው ቁጭ ላይ ዝም ነው ማለት ነው። ምክንያቱም አላውቅም። አሁን በኋላ ሄድኩኝ፣ በአራተኛው ቀን እንደዚህ ሄድኩኝ። ያደረኩት ምንድነው? አጠገቧ ቁጭ ብዬ ዝም አልኩኝ። ዝም። እሷ ተጽናንታለች። ለማጽናናት ግን ዝም ብዬ ባወራ፣ ጥቅስ እየጠቀስኩ ምናምን ባወራ አላጽናናትም። እና አላውቅም ማለትን አንድ ሰው የእውቀት ከፍታ ላይ መድረሱን የምታውቂው አላውቅም ማለት ሲጀምር። አላውቅም አይዶን ለምንድን ነው ሴት የታመመችው? አይ ምናልባት እንዲህ እንትን ስለሆነ እንደዚህ ስለሆነ ወይ ፈጣሪ እንዲህ ስላሰበ አይ ዶንት ኖ። አላውቅም ለምን እንደዛ ሆነባት አላውቅም። አይ ዶንት ኖ ማለት ሲጀምር አንድ ሰው ሰዎች ቃለ መጠይቅ ላይ ቀርበው መንፈሳዊም ይሁን ያለማዊ እውቀትም ሁሉን ነገር አውቃለሁ ብለው መልስ የሚሰጡ ከሆነ የእውቀት ከፍታ ላይ አልደረሱ። እዛ ጋር ስትደርሺ አላውቅም ማለት ትጀምራለሽ። አይ ዶ ኖት ኖ ትያለሽ ኤምፋሳይዝ ለማድረግ። ስለዚህ ምን እያልን ነው? ለነፍሳችን መንገር ያለብን ይህ ዓለም ችግር አለ፣ የማይገቡን ነገሮች አሉ፣ ሁሉ ነገር አይገባንም፣ ሁሉን ነገር አንረዳም፣ የማላውቃቸው ነገሮች አሉ ብለን ነፍሳችንን ዝም ማሰኘት አለብን ማለት ነው። የነፍሳችን ሙግት ስንል ከውስጤ ጋር የማደርገው ክርክር ነው። ከውስጤ ጋር ነፍሴ አትረብሽኝ፣ አታውኪኝ፣ ቃርፈሽ ኑሪ፣ ልኖርበት እያልሽ ከውስጥሽ ጋር የምታረጊው ሙግት እሱ የነፍስ ሙግት ነው። ነፍስሽ ታስጨንቅሻለች። ችግር ሲመጣ ለምን ችግር መጣ ትላለች፣ ጥያቄ ትፈጥራለች። ዓለም ከላይ ሁላችንም ጋር ችግር አለ። ችግር የሌለበት ሰው የለም። ችግር የሌለበት ሀገር የለም። ችግር ሁሉ ጊዜ አለ። ህመም አለ፣ ማጣት አለ። ብዙ ጊዜ ችግር የማይገቡን ደግሞ የማናስረዳቸው ነገሮች አሉ። እኔ አሁን አንዲትን ጥያቄ ልጠይቅሽ። አንዲት ሴት አለች፣ በጣም ደግ ሴት ነች፣ በጣም ጥሩ ሴት፣ ሰው የምትረዳ፣ በጣም ጨዋ ዲሰንት የሆነች፣ በጣም ብዙ ሰው የምትረዳ፣ ትሁት፣ ሰው አክባሪ ሴት ነች። የጡት ካንሰር ያዛት። ጡት ካንሰር ያዛት፣ ከባድ ነው። ኬሞቴራፒ ወሰደች፣ ፀጉሯ ረገፈ፣ ሰውነቷ ከሳ፣ መልኳ ጠፋ። ለምን እንደዚህ የሆነባት እቺ ሴት? ፈጣሪ ነው የሚያውቀው። ይሄንን እንግዲህ መመለስ ከባድ። መመለስ ይቻላል? ከባድ አይቻልም። እሺ እሷን አሉ ብዙ ሴቶች አሉ እንደሷ ማውቃቸው በጣም ጨዋ፣ በጣም እግዚአብሔርን የሚፈሩ አይነት ሴቶች ሆነው እንዲህ አይነት ነገር የሚደርስባቸው ኤክስፕሌን ማድረግ አንችልም። እኔ ኢትዮጵያ ውስጥ ካሉ በጣም ጀንትልመን ብዬ የምገልጸው ስራውንም ብገልጽ እንዳይታወቅ ግን በጣም የሚገርመኝ ሰው በጣም ማከብሩ ስብሰባዎች ላይ እንዲህ ዲስከሽን ላይ ሳገኘው በቃ የምኮራበት ሰው ነው። የአንጀት ካንሰር ይዞታል። በጣም ተሰቃየ። ለምን እንደዚህ የሆነበት? መልሱን መሰለሽ አይ ዱ ኖት ኖ። ከህይወት የምንጠብቀው ነገር ቱማች ይሆናል። ኤክስፔክቴሽናችን ልክ አይደለም። እያወቅን የምድር ኑሮ እያወቅን ግን ከምድር ኑሮ ኤክስፔክት የምናደርገው ነገር የምንጠብቀው ነገር ከመጠን በላይ ከልክ ያለፈ ይሆናል።
ትዳር ውስጥ ሲገባ ሰዎች ብዙ ጊዜ የሚያዝኑት ለምንድን ነው? የጠበቁት ነገር ደስታ፣ ሳቅ፣ ጨዋታ፣ ቀይ ምንጣፍ፣ ቀይ አበባ፣ ምንም ችግር የሌለበት ዓለም ነው። እና አንድ ማውቀው ሰው ነበረ ጮኝነት ላይ ያሉ ቡና የት እንጠጣ ዛሬ ይላታል። ሸራተን ወይስ ሂልተን ይላታል። ሂልተን ካለች ሂልተን ይሄዳሉ። ሸራተን ካለች ሸራተን። እዛ አሁንም ስካይላይት ይሻላል ወይስ ሀያት ሬጀንሲ ምናምን ይላታል። ከዛ ምሳ የት እንብላ ሀያት ሬጀንሲ ወይስ ስካይላይት ይላት። ከዛ ተጋቡ። ብታይ ሸራተን የለም። አንድ ቀን ጠየቀችው እንዲህ ሸራተን፣ ሂልተን፣ ስካይላይት፣ ሀያት ሬጀንሲ እና ቡና ምሳ የምትለው ነገር አለችው። ለምን ብለን አለት እዚህ አስፈልተን መጠጣት ስንችል እንደዛ ነው የሚሆነው። እና ኤክስፔክቴሽን ትዳርን ከሚጎዱ ነገሮች አንዱ አሁን ሲገቡ ችግር የለም ደስታ ብቻ ነው፣ ሰላም ብቻ ነው፣ ፍቅር ብቻ ነው ብሎ መግባት ነው። እና ነፍስ ኤክስፔክቴሽን አላት። ዓለም ላይ ሪያሊቲ ያልሆነ ኤክስፔክቴሽን አላት፣ የሌለ ነገር እና እሱን ማስተካከል ያስፈልጋል። ጥበቃችንን በጉጉት የምንጠብቀውን ነገር ማኔጅ ማድረግ ያስፈልጋል። ዲስአፖይንት ላለመሆን ለማለት ነው። ሌላው ደግሞ ሀሳባችን የሚሆነው ለውጥን ለመቀበል አለመፈለግ ነው። ምን አይነት ለውጥ ነው? በህይወታችን ውስጥ የሚመጡ ማንኛውንም ለውጦች ለመቀበል አለመፈለግ ነው ነፍሳችንን የሚያስጨንቃል። በህይወታችን በምድር ላይ ስንኖር ለውጦች እንዳሉ ነፍሳችን ማወቅ አለበት። እሷ ኢሞርታል ነች ነፍሳችን እና እውቀትን ለውጦች እንዳሉ ማስረዳት አለባት። እድሜ ሲጨምር ቆዳዬ እንደሚጨማደድ ማወቅ አለባት። ፀጉር እንደሚሸብት ማወቅ አለባት። ወይ ሊመለጥ እንደሚችል ማወቅ አለባት። ለውጦች እንደሚመጡ ማወቅ አለባት። ማሳወቅ መንገድ ነው እኛ ምንችለው ማለት ነው ለነፍሳችን። አዎ ለውጥ ስታይ ትደነግጣለች። እንዲህ መስተዋት አይታ ትደነግጣለች። እንዲህ ተሸበትኩኝ ትላለች። አንዲት ሴት ከነፍሷ ጋር ታወራለች። ግን አለ ኖርማል የሆኑ ለውጦች አሉ። መሸበት ይመጣል፣ መመለጥ ይመጣል፣ ቆዳ መሸብሸብ ይመጣል። ዛሬ ጉልበተኛ የሆነው ሰውዬ ተነስቶ ለመራመድ የሚያስቸግረው ጊዜ ከዘራ የሚይዝበት ለውጦች እንዳሉ ማወቅ አለበት። ነፍሳችን ማወቅ አለባት። ከዛ ሞት እንዳለ ማወቅ አለ። ለምንድን ነው የማይለመደው ሞት? አንለምደው። ሁሌ እንደነግጣለን ልክ አዲስ ነገር እንደመጣ። እነዚህ አሁን በጣም ከስልጣኔያችን አንዱ በጣም የሚያስደስቱኝ ቀብር አስፈጻሚዎች ናቸው። ኩትና ሱሪ ለብሰው በንጹህ መኪና ምናምን አድርገው የሚያደርጉት እነሱን የሬሳ የአስከሬን የፌዴራል ሰርቪስ የሚሰጡ መኪናዎችን ስናይ እንደነግጣለን። ግን ሪያሊቲስ አሉ። በህይወታችን የሚመጡ ለውጦች አሉ። ነፍሳችን ከእሱ ጋር መስማማት አለባት። ሁሌ እንደዚህ ሆኜ አልኖርም።